የሌላን ሰውን ዓላማ ከመፈጸም እና በጣም ቁልፍ መፍትሄ የሆነ ከአስመሳይ ጓደኛ መራቅ ብለን ዛሬ ከወትሮ በተለየ መንገድ የምንማር ይሆናል። ምን ማለት መሰላችሁ? ሁለት ሐሳቦችን በአንድ ቪዲዮ በተለያየ ይዘት እናያለን። በመጀመሪያ የምናየው ሐሳብ ብዙዎች የራሳቸውን ዓላማ ሳይሆን የሰዎችን ዓላማ ያስፈጽማሉ። ስለዚህ በዚህ ጉዳይ በደንብ ሴቶች ላይ ትኩረት አድርገን የምንማር ይሆናል። ይህንን ቪዲዮ ማየት ያለባት ሴት እነዚህ ችግሮች ያለባት ሴት ናት። አንደኛ፣ የራሷን ሳይሆን የሌላን ዓላማ የምትፈጽም። ሁለተኛ፣ እሱን ራሱን የሰውን ዓላማ እየፈጸመች እንደሆነ የማታውቅ እናም ማወቅ የምትፈልግ ከዚህ ነፃ መውጣት መሻቱ ያላት ሴት ይህንን ቪዲዮ እስከ መጨረሻው እንድታይ በአክብሮት ይጠይቃችኋለሁ። ስለ ሁለተኛው ሐሳብ ወይም ትምህርቴን አንደኛውን ስንጨርስ በሰፊው እናያለን። እስከ መጨረሻው ማየታችሁን በፍጹም እንዳትረሱ። ለዚህ ቻናል አዲስ የሆነው የሚመለከት ተመልካች በአክብሮት ይጠይቃሉ። ሰብስክራይብ ብሎም በተን በመጫን እናንተም ተጠቃሚ እኔንም እንድታግዙ በአክብሮት ይጠይቃችኋለሁ። ምክንያቱም በየቀኑ ለእናንተ የሚያስተምር የሚያነቃቃ ሐሳብ ለማቅረብ ሲል የምጥረውን ይህንን ቻናል ሰብስክራይብ ባታደርጉ ለእናንተም ግፍ ይሆናል እውነት። ስለዚህ እኔን ለማገዝ ምርጡ መንገድ በሌላ በምንም አይደለም፣ ሰብስክራይብ እና ላይክ ሼር በማድረግ ነውና ማድረጋችሁ እንዳትረሱ። በየቀኑ በሾርትም በቪዲዮ መልክ አዳዲስ ሐሳቦችን ተካፈሉ እላለሁ። ቀጥታ ወደ ቪዲዮ እንሄድ። ብዙ ሴቶች የሌላ ሰው ዓላማ ነው የሚያስፈጽሙት። የጎረቤቷን ሕይወት መድገም የምትፈልግ ነው በየቤቱ ያለችው። የወዳጅ ዘመዷን እቅድ ለመተግበር የምትሯሯጥ ብኩን ሴት ሀገሩን ሞልተዋለች። የራሷ ዓላማ፣ ግብ፣ ትልምና እቅድ ያላት ሴት ማግኘት አዳጋች ሆኗል። እንደ እከሌት ነው መኖር የምትፈልገው። የሌላው ሰው ደስታ የእሷም ደስታ የሚሆን እየመሰራት የህይወት ዘመኗን በሌላ ሰው የህይወት ዘይቤ የምታባክን ነፍ ነች። ጓደኛው ሀብታም ባል ስላገባች እሷም በደንብ የማታውቀውንና የማትወደውን ሀብታም የምታገባ ሞኝ ሴት ሞልታለች። የህይወት ዘመኗንና ደስቷን በገንዘብ የምትሸጥ ቀላል ሴት በየሰፈሩ አለች። የሚያሳዝነው አብዛኛው ሴቶች የተመኙትን ገንዘብ ቢያገኙም ደስታ ግን የላቸውም። ብዙዎቹ ሴቶች የውሸት ህይወት ነው የሚኖሩት። የባከነ ህይወት፣ የከሰረ የህይወት ዘመን። የአፕል ካምፓኒ መስራችና ፈጣሪ የነበረው ስቲቭ ጆብስ ከመሞቱ በፊት በስታንፎርድ ዩኒቨርሲቲ የ2005 ዓ.ም ተመራቂ ተማሪዎችን ለመመረቅ ተገኝቶ ነበር። በዚህ የምርቃት መድረክ ላይ የተናገረው ነገር የብዙ ሰዎችን ልብ ያነሳሳ ነበር። በዛን ሰሞን ጆብስ የፓንክሪያቲክ ካንሰር ህመምተኛ የነበረ በመሆኑ በህይወት ሊቆይ የሚችለው ከ3 እስከ 6 ወር ብቻ እንደነበር ሐኪሞቹ ነግሮት ነበር። ሞት አፋፍ ላይ ሆኖ ተመራቂ ተማሪዎቹ 3 ጥያቄዎችን ለራሳቸው ይጠይቁ ዘንድ መክሯቸዋል። ጥያቄዎቹ፣ አንደኛ፣ መኖር የምፈልገውን ህይወት ነው እየኖርኩ ያለሁት? የምፈልገውንስ ነው እየሰራው የሚገኘው? ጆብስ በህይወታችን ደስተኛ የሚያደርገን የምንፈልገውን ህይወት በመኖርና የሚያስደስተንን ስራ በመስራት ነው ሲል ይገልጻል። ብዙዎቻችን በተኮረጀ ህይወት እድሜያችንን እያቃጠልን እንገኛለን። ሰው እንዴት የሌላ ሰውን ህይወት ይኮርጃል? ሰው መነሻ ሐሳብ ሊኮርጅ ይችላል፣ የሌላ ሰው ህይወት ግን አይኮረጅም። ሁለተኛ፣ ዛሬ የህይወቴ የመጨረሻ ቀን ቢሆን ኖሮ ሊሰራ የሚፈልገውን ለመስራት ይችላለሁን? ለዚህ ጥያቄ መልሳችን አይደለም ከሆነ ልንለውጣቸው የሚገባን ብዙ ነገሮች አሉ ማለት ነው። መልሳችን አዎ እስከሚሆን ድረስ ጥያቄያችንን ማቋረጥ እንደሌለብን ይመክረናል። ይህን ጥያቄ ለመመለስ ከራሳችን ጋር ግብግብ ልናደርግ ይገባናል ሲል ያሳስባል። ሶስተኛ፣ እየሰራው ያለሁት የምወደውን ነው? በነገራችን ላይ የምንፈልገውን ሁሉ የምንወደው ላይሆን ይችላል። አንዳንዶቻችን የፍላጎታችን ምንጭ የሌሎች ፍላጎት ሊሆን ይችላል። ስለዚህ መጀመሪያ ፍላጎታችን የራሳችን መሆኑን ማረጋገጥ አለብን። ሁለተኛ፣ የምንፈልገው ነገር የምንወደው መሆኑን መፈተሽ ይገባናል። ሶስተኛ፣ የወደድነውን ካገኘነው በኋላ የሚያስደስተን መሆኑን ቀድመን ልንረዳው ያስፈልጋል። የወደድነው ሁሉ ካላስደሰትን ትክክለኛ ውዴታችን አይደለም ማለት ነው። ስለዚህ እውነተኛ መውደዳችን ምን ላይ እንደሆነ ቀድሞ መመርመር ይገባናል ማለት ነው። አለበለዚያ ትርጉም የሌለው የቅብዝብዝ ህይወት ነው የምናሳልፈው። ለዚህ ነው ስቲቭ ጆብስ your time is limited so do not waste it living someone else life የሚልሽ። አው እድሜሽ ውስን ነው። የሌላ ሰውን ኑሮ በመኖር የህይወት ዘመንሽን አታባክኝ። ራስሽን ዓላማና ግብ ይኑርሽ። የሌላ ሰው ህይወት እንድትምርት ህይወት ፈተና አይኮረጅም። የነውር ነውር ነው። በነገራችን ላይ ሐሳቡ አንቺ ተብሎ ይወራ እንጂ
ወንዱ ላንተም ጭምር ነው። በአንደኛው ሐሳብ እንደተማራችሁበት ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ሁለተኛው ሐሳብ እንገባለን። ሁለተኛው ሐሳብ አጭርና ትልቅ መልእክት ያለበት ነው። ይዘቱ እንደ ጭውውት አይነት ሆኖ አንዲት ወጣት በዕድሜ ገፋ ያሉ አዛውንትን ስለ ጓደኝነት በመጠየቅ ይጀመራል። ከዛ ዕድሜ የጠገቡ ብዙ ነገሮችን በሕይወት ዘመን ያዩ አዛውንት በሚገርም ሁኔታ ለጥያቄዎቿ ምርጥ መልስ ይሰጣሉ። እናም የወጣቷ ጥያቄ ለእናንተ መቼም ጥያቄ ከመሆን አይዘልምና እስከ መጨረሻው መከታተሉን በፍጹም አይርሱ። አንዲት ወጣት በዕድሜ ገፋ ያሉ አዛውንትን በሕይወት ጉዞ ውስጥ ጓደኛ እጅግ አስፈላጊ ነው ስትል ትጠይቃቸዋለች። ዕድሜ ብዙ ያስተማራቸው አዛውንትም እንዲህ አለዋት፣ አዎ የኔ ልጅ፣ ሕይወት እጅግ አስቸጋሪ ናት። ከጎንሽ የሚሆን ሰው ያስፈልግሻል። ለሰዓታት በነፃነት የምታወሪው፣ በመልካሙ ጊዜም ከጎንሽ የሚገኝ፣ በችግርሽም ወቅት አብሮሽ የሚዘልቅ የልብ ወዳጅ የሆነ ጓደኛ ያስፈልግሻል። ወጣቷም አስመሳይ ጓደኛ ከጠላትም የከፋ ነው የሚባለው እውነት ነውን ስትል ሌላ ጥያቄን አስከተለች። አዛውንቷም እውነት ነው፣ የጠላትሽን ማንነት ስታውቂ እንዴት ከእሱ መራቅ እንዳለብሽ ትጠነቅቂያለሽ። ነገር ግን አስመሳይ ጓደኞች ከልብ የቀረቡ መስሎ እንድታምኛቸው ያደርጉሻል። ስትርሽን፣ ድክመትሽን፣ ህልምሽን ቀስ በቀስ ይረዳሉ። ጊዜ ጉልበት ሲሰጣቸው አንቺን ለመካድ ደቂቃ አይፈጅባቸው ሲሉ መለሱላት። አስመሳይ ከሆኑ ጓደኞች እንዴት መራቅ ይችላለሁ ስትል ወጣቷ ጠየቀች። አዛውንቷም እንዲህ ሲሉ ጠየቋት፣ በትንሽ የአትክልት ቦታና በጫካ በየትኛው ውስጥ እባብና ግንጥ የሚበዙ ይመስልሻል? ወጣቷም ይህማ ግልጽ ነው፣ ጫካ ውስጥ ነዋ ስትል መለሰች። አዛውንቷም በፈገግታ ልክ ነሽ፣ ሰፊው ጫካ የብዙ እባቦችና ግንጦች መከማቻ ነው። ልክ እንደዚህ ሁሉ ብዙ ጓደኞች ሲኖሩሽ ለብዙ እባቦችና ግንጦች ራስሽን ታጋልጫለሽ። ልክ እንደ ትንሹ አትክልት ቦታ ሁሉ ጓደኞችሽም የተመጠኑና ሰርክልሽም የጠበበ ሲሆኑ የእባብና ግንጦቹ መጠንም በዚያው ልክ ይቀንሳል። ለጓደኝነት የሚያስፈልጉ ብዛት ሳይሆን ጥራት ነው። ስለዚህም ከአስመሳይ ጓደኞችሽ ራስሽን መጠበቅ የምትችይበት ብቸኛው መንገድ ሰርክልሽን በማጥበብ ብቻ ነው። The best way to avoid fake friends is to keep your circle small and close። አሁንም ደግሜ ላለው ሰብስክራይብ ያላደረጋችሁ ትምህርቶች ለእናንተ ያቀረበውን ይህንን ቻናል አግዙ ላለው። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።